ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ያላችሁበት ሰላማችሁ ይብዛ። እኔ ያለው እግዚአብሔር ይመስገን። እንግዲህ እጅግ በጣም ውስብስብ በሆነ ነገር ውስጥ ነበር የጠፋሁት እና እኔም የጠፋሁበት ምክንያት እጅግ በጣም እውነት ለመናገር እኔ አሁን እንደሌላው ለመረበሽ ፈልጌ ወይም ሚዲያ ላይ ለመውጣት ምናምን ፈልጌ ሳይሆን እውነታውን ነው ይዤ የምወጣው። እውነታውን ይዤ ስለመውጣ እያንዳንዱን ነገር የተፈጠረውን ነገር አሳያቸዋለሁ። በአግባቡ በስርዓቱም አሳያቸዋለሁ ቤተሰቦቼ። ምክንያቱም አንድ ወታደር ከውትድርና ዓለም በክብር ሲሰናበት ወይም በቦርድ ሲወጣ እንግዲህ በተወለደበት ሀገር መጥቶ ኖርማሊ እያንዳንዱን እንቅስቃሴ መሬት ይገባኛል የሚለውን ከላይ መረጃውን ይዞ ይመጣል። መረጃውን ይዞ መጥቶ ኖርማሊ እዚህ ጋር ይደራጃል። በቦርድ በክብር የወጡት ወታደሮች መሬት ይሰጣቸው በሚል ከላይ በወረደ መመሪያ መሰረት እንግዲህ ተደራጅተናል። እኛ እዚህ ጋር ተደራጅተን ግን እጅግ በጣም 5 ዓመት ነው የቆጠረ። ይሄ ተደራጅተን 5 ዓመት ነው የቆየው። ዛሬ ላይ እንደ ድንገት ተደውሎ ያለውን ነገር እኛ አሁን የዛሬ ከኛ በፊት ወደ 1 ዓመት ከምናምን ተደራጅተው የቆዩት ላይ ነው እኛ የገባነው። ምክንያቱም ጦሩ ቦርድ እየወጣ የተሰናበተ ቦርድ እየወጣ በክብር የተሰናበተ እየመጣ መሬት ይሰጠን ብሎ የተደራጁ በጣም ብዙ ሆን በዛንና ከዚህ ቀደም የተደራጁት ላይ 12 ግለሰብ 12 አባላት ናቸው መጀመሪያ የምትፈቀደው። ከዛ ላይ 4 ይጨመሩ 16 ይሆኑና ይደራጁ የድሮ ማህበር ላይ ጨምሩ ተብሎ የድሮ ማህበር ላይ እኛ 4 ሆነን ገብተናል። ቅድም አሳያቸዋለሁ አሁን ግልባጩን እኛ ጋር አለ እጃችን ላይ እና በዛ መሰረት እንግዲህ ተደራጅተን እዚህ ጋር እያንዳንዱን ነገር እንቅስቃሴ በምናደርግበት ታይም ላይ ዛሬ ላይ ተደውሎልን ኑ 4ቱ ግለሰብ ይውጡ። እሺ 4ቱ ግለሰብ ወጥቶ ማን ልገባ ነው? ከንቲባው የከተማው አስተዳደር ማተም መጥቶ አውርዷል ይሰጣቸው ተብሎ እኮ አውርዷል። እዚህ ጋር ማዘጋጃ ላይ የሚሰራው ስራ ወይም በአንድ ግለሰብ በሁለት ግለሰብ እኛ ሀገሪቱን ልናበላሽ ወይም ልናንቆሽሽ ወይም ስሟን ገጽታ ልናጠፋ አይደለም። ግን በአንድ ግለሰብ በሁለት ግለሰብ እንደዚህ አይነት እኛን ማወዛገብ እንደዚህ አይነት ግለሰብ ለምንድን ነው በህግ የማይጠየቀው የምለውን ነው። እኛ የትም እንደርሳለን ህግና ሰንሰለቱን ይዘን ምንም እዚህ ጋር ሚዲያ ላይ ወጣን ምንም የምናደርገው ነገር ነው። ግን ህግና ሰንሰለቱን ጠብቀን እያንዳንዱን እንቅስቃሴ አሳያቸዋለሁ። ቤተሰብ ከዚህ ይጀምራል። ከዚህኛው ገጽ እያንዳንዱን ነገር ማብራሪያ እሰጣቸዋለሁ። እስከ መጨረሻው ተመልከቱን ቤተሰቦቼ። እያላችሁበት ሰላማችሁ ብዙ ይበሉ። አብራችሁን ቆዩ። እሺ እንደምታዩት እዚህ ጋር በደቡብ ብሔረሰቦች ህዝቦች ክልል መንግስት ይላል። እዚህ ጋር ይሄ የመሬት አስተዳደር ሁሉም ነገር የጨረስንበት እያንዳንዱ ማስረጃ ነው ማለት ነው። እዚህ ጋር ይሄና በጋሞ ዞን አርባ ምንጭ ከተማ አስተዳደር ብርቅዬ የጋራ መኖሪያ ቤት መሰረታዊ የህብረት ስራ ማህበር ኃላፊነት የተወሰነ የምዝገባ ሰነድ ይሄን እንዳያችሁት ነው። ይሄ ሁሉ አሁን መጋቢት 2015 ነው ብለው እንግዲህ ዛሬ ስንተኛ ዓመተ ምህረት ላይ ነው ያለነው? ይሄን እንዳያችሁት በደቡብ የጋሞ ዞን አርባ ምንጭ ከተማ ህብረት ስራ ልማት ጽሕፈት ቤት የሰጠን ይሄ ደብዳቤ ነው። ሙሉ ህጋዊ ሰውነት የወሰርንበት ሙሉ እያንዳንዱ ማተም አለ ሙሉ ማለት ነው። ገልጫ አሳያለሁ። እዚህ ጋር 12 ነበሩ የዛሬ 2014 ላይ የተደራጁት ናቸው። እነሱ ላይ እንግዲህ እኛ 4 አባላት ይጨመር ተብሎ ባለፈው 4 አባላት ተጨመረን። እኔ ይሁን ጌታቸው 50 አለቃ ይሁን ጌታቸው አለቃ ሻማ ገረመው ምክትል 10 አለቃ ወርቅነህ ተሻለ ምክትል 10 አለቃ ይበቃል። እነዚህ 4 ግለሰብ እነዚህ ማህበር ላይ ተጨምረን 16 ሆነን የጋራ መኖሪያ ብርቅዬ የጋራ መኖሪያ ሙሉ ሰነድ ነው እና ይሄን እያንዳንዱን ገልጬ አሳያቸዋለሁ። እዚህ ጋር ሙሉ ፋይል አለ
እና 16 ከ12 16 የሆነበት ነው። እንግዲህ አሁን ላይ ከስንት አመት በኋላ ከ3 አመት በኋላ አሁን ላይ መሬት ከተማ አስተዳደር ሊሰጣቸው ተብሎ መሬት አስተዳደር ተልኮ አሁን እዚህ ጋር የሚሰማው ወሬ ሌላ ነው። ለምን የሁሉ እዚህ ጋር የሁሉም የ16ቱም የጋራ መኖሪያ ፍርሚያ ያጸደቁበት ነው እንደምትመለከቱት። እዚህ ጋር ስማችን ለምንድን ነው ያልገባው? እሺ የአባላት ዝርዝር ይላል። እሺ እዚህ ጋር እንግዲህ ይሄ የቆየ መሆኑን እዚህ ጋር ወቁ። እነዚህ ላይ ነው እኛ አራታችን የገባነው እና እነዚህ ላይ እዚህ ጋር አሁን የአራታችን የገባነው ስም የለም፣ ግን ሙሉ መረጃ እዚህ ውስጥ አለ። እዚህ ጋር የኛው የአራታችንን እዚህ ጋር የተጨመረበት እዚህ ጋር ሙሉ መረጃ አለ። አንደኛ ላይ ይሄ ሊቀመንበሩ የመጀመሪያ ፎቶ ነው። እንደምታዩት እዚህ ጋር 5 በላይ ሰነዶች የያዙት ናቸው። እነዚህ 5ቱም የአንድ ሰው ናቸው። እንግዲህ እዚህ ጋር አሁን አለ አንድ አባል አብርሃም የሚባል የሱንም እንደዚህ እናነሳዋለን። 4 ወረቀት ነው። እሺ እዚህ ጋር ነው ቸርነት 50 አለቃ ቸርነት አለ። እንግዲህ እነዚህ አባላት ላይ ነው እና ከ3 አመት በፊት ግቡ ተብለን፣ ምክንያቱም በዛ ታይም ቦርድ እየወጡ የነበሩ ብዙ ወታደሮች ነበሩ እና ከነሱ ወታደር ብዙ ሰው በጣም እየተጨናነቀ ነበር። እየመጡ በጣም ሲደራጁ ምን አደረጉ? ያው የሞላ ይላ ያልሞሉት ደግሞ 12 የነበሩት ላይ 16 ይሁን ብሎ ከተማ አስተዳደር የመሬት አስተዳደር የወሰነው ውሳኔ እንግዲህ እዚህ ጋር እንደዛ ተብሎ እና ጎደሎ ስለነበር 4 ተከፋፍለን ሌላ ማህበር ላይና እዚህ የጋራ ብርቅዬ የጋራ መኖሪያ ማህበር ላይ እኛ ገብተናል። አራታችን እዚህ ጋር አሰግድ አለ። እሺ የሁሉ የአንድ ሰው ነው ይሄ አሰግድ። ከዛ ቀጥሎ ማቴዎስ አለ። ይሄ ያሳያችሁ ነው አባላትን ማለት ነው። እሺ ቀጥሎ እዚህ ጋር ደነቀ አለ። ደቀነ አለ። እዚህ ጋር ያያችሁ ሁሉ እዚህ ጋር እንደዚህ ይሄ የአንድ ሰው ነው። ቀጥሎ አብርሃም አለ። አሁን ሁሉ አንድ ሰው ለመደራጀት ምን ያስፈልጋል? የቀበሌ መታወቂያ፣ እዚህ ጋር የቀበሌ ድጋፍ የድጋፍ ደብዳቤ ስለመሰጠት ይሆናል ብለው እዚህ ጋር የስንብት ወረቀት እና እዚህ ጋር እንግዲህ የህግ ከተማ አስተዳደር እዚህ ጋር ቆይ እዚህ ጋር ነው እያንዳንዱን እያሳየን ነው። እዚህ ጋር አሁን አብርሃም ይባላል። 4 ወረቀት የአንድ ሰው ግልባጭ ነው። እዚህ ጋር አለማየሁ አለ። እሺ እሸቱ አለ። እሺ አበባው አለ እዚህ ጋር ወይታ አለ እዚህ ጋር ያያችሁ ሁሉንም 5 ዓመታችን ነው ከተደራጀን። አጠቃላይ 5 ዓመት ነው ከተደራጀን እና ይሄንን እንግዲህ ብር ህጋዊ ሰውነት ምናምን ዜጋ አካውንት ሁሉንም ነገር ጨርሰናል። ይሄውና እዚህ ጋር ተጨማሪ የገባነው የአራታችን ይሄውና እዚህ ጋር ይሄው ተጨማሪ ይላል። በደንብ አንብቡ።
አርባ ምንጭ ከተማ ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት ይላል። ጉዳዩ ተጨማሪ አባላት መረጃ ተጣርቶ እንድላክልን ስለመግለጽ ይሆናል። እዚህ ጋር እያንዳንዱን ጽሑፍ ይኸው ቀስ እያላችሁ እሺ፣ ይሄን ዝርዝሩን ተውና እዚህ ጋር በዚህ መሰረት ብርቅዬ የጋራ መኖሪያ ህብረት ስራ ማህበር ላይ አባላት አንደኛ ሻማ ገረመው ምክትል አለቃ ሻማ ገረመው፣ ሁለተኛ 50 አለቃ ይሁን ጌታቸው፣ በሶስተኛ ምክትል 10 አለቃ ወርቅነህ ተሻለ፣ በአራተኛ ደረጃም ምክትል 10 አለቃ ይበቃል ገረመው። ስለዚህ እነዚህ አባላት እኛ ነን። ተጨማሪ እዚህ ጋርም ይኸው አረጋግጦ ስም ዝርዝር ማዘጋጃ ይሰጣል። እያንዳንዱ ማስረጃ ይኸውና በዚህ መሰረት ሁሉንም ነገር እዚህ ጋር ቤታዊ ህብረት ምንም ሁሉንም ነገር ጨርሰን እዚህ ጋር ይኸውና ሙሉ ነገር ማለት ሙሉ ማስረጃ አለ። ሁሉም ነገር እዚህ ጋር ጨርሰናል እና 12 ሰዎች ፈርመው አምኖበት የጨመሩበት እሺ 12 ሰዎች ፈርመው እሺ ብርቅዬ የጋራ መኖሪያ ህብረት ማህበር እሺ ቃለ ጉባኤ ይላል። የስብሰባ ቦታ ማዘጋጃ ግቢ ውስጥ የተገኙ አባላት ብዛት ወንድ 16 ሴት የለም። ድምፅ 16 የስብሰባ አጀንዳ ይላል። ማህበራችን 4 ተጨማሪ አባላት ስለመቀበል ቀደም ሲል ማህበሩ አባላት 12 ሲሆን መመሪያ ቁጥር 21 2011 መሰረት አባላት ቁጥሩ 16 መሆኑን እንደሚችል ስንፈቅድ የአባላትነት መስፈርቱን ያሟሉ 4 አባላት ስለመቀበል ማህበሩ ሰብሳቢ አማካኝነት ማብራሪያ ተሰጥቷል። በዚህ መሰረት እዚህ ጋር እንግዲህ መጀመሪያ ላይ እንደተጠቀሰው ይሄ 4 የተጨመሩ የብርቅዬ የጋራ መኖሪያ 4 የተጨመሩት ስም ዝርዝር አባላት ነው። እና ማህበራቱ 12ቱም እኛ እነሱ ላይ 4ታችን ስንጨመር 12ቱም ተቀብለናል ብሎ የፈረሙት ፍርሚያዎች ይኸው የ12ቱም እዚህ ጋር አለ። እና ይሄ የባንክ ስቴትመንት ነው። ባንክ የቆጠብንበት የ4ታችን ይኸው እዚህ ጋር የ16ቱም ነው። 16ቱም እዚህ ጋር እንደምትመለከቱት ቅድም እንዳሳየኋቸው የአንድ ሰው 3 ወይ 4 ወረቀት ነው እዚህ ጋር የምገባው። ይሄ ሻማ ነው፣ የመቶ አለቃ ሻማ። ይሄ ሁሉ እዚህ ጋር የምክትል 10 አለቃ ይበቃል ነው። ይሄ ሁሉ ወረቀት እዚህ ጋር የ50 አለቃ ይሁን ጌታቸው ነው። ይሄ ማለት የኔ ማለት ነው። ሁሉን ነገር በህጋዊ ጨርሰናል ማለት ነው። እዚህ ጋር የ10 አለቃ ወርቅነህ ነው። እዚህ ጋር እንደምትመለከቱት ሙሉ ፋይል የነሱ መጀመሪያ ካሳያችሁ ጋር ተመሳሳይ ሁሉ እዚህ ውስጥ አለ እና እንደዚህ ይሄን ሁሉ ነገር ያንዳንዱን ጨርሰናል። ህጋዊ ሰውነት የወሰድነው ይሄው ነው። እዚህ ጋር ህጋዊ ሰውነት የወሰድነው እንደምታዩት ነው። ይሄ ሙሉ በቃ ጨርሰናል ማለት ነው። ግን አሁን ላይ ቦታውን አመሰግናለሁ። አሁን ላይ እነዚህ 4 ግለሰቦች ይውጡ፣ 4ቱ ይውጡ እና ለ12ቶቹ ይሰጣል የሚባል ወሬ አለ። ስለዚህ እንደዚህ አይነት አሰራር የት ነው የት ሀገር ነው ያለው? እባካችሁን ይሄን ነገር ምላሹን ስጡኝ። እኔ በጣም ነገሩ ግራ ስለገባኝ ነው። እንደዚህ አይነት አሰራር የት ነው ያለው? ይሄ ሙሉ የ16ታችን ሙሉ ፋይል ነው። እዚህ ጋር አስተካክሉ እና እያንዳንዱን ነገር እሺ ካሉ በማስረጃ ይኸውና ይዣለሁ። ለባቸው የሚባለው ለሁሉ ማይበር 4 የገባ መውጣት አለበት። ኋላ ነው የመጡት የሚባለውን እናንተ ከቆየ በኋላ ነው የመጣው የሚባለው ነው ያስተላለፉት። ከዛ እንዴት ታዲያ መጀመሪያ ለምን አደራጃችሁ? አሁንስ ችግር አይፈጥርም የሚባል ሰዓት ላይ የነሱ ብር አውጥታችሁ ከነወልዱ መስጠት ትችላላችሁ የሚባለው ነው የተናገሩት። ለዛ ነው የጠራ ነው። ባዩ
ባዩ ማከን ሰውዬ ኃላፊው አሁን ነው የገባው። ኃላፊው አይ ማከ አልተከራከረም። ማከ የተከራከረ ነገርም የለም። ምንድነው ያለው ኃላፊው? አሁን የገባው ኃላፊው ምንድነው ያለው? ለምን መጀመሪያ አደራጃችሁ? ለምንስ አሁን እንዴት ሆኖ ነው የሚወጡት የሚባለውን እንትን ስል ኋላ ነው የመጡት። ኋላ ስለመጡ እነሱ አሁን እንትን ማለት አለባቸው። ኋላ የመጣ ሰው ይታወቃል። ኋላ የመጣ ሰዎች ያው ማህበሩ ውጪ እነሱ ማወቅ ይችላሉ። ያው ኋላ ኢስተመንቱ ሌላ ኢስተመንት ኋላ ነው የመጣው። እና ከጨረሰን በኋላ ኋላ ስለገቡ የነሱ ኢስተመንትም ሌላ ነው። እንደገና መረጃዎቹን እነሱ ያቀርቡትም ሌላ ናቸው። አሁን አስግድ እንደዚህ ነው። የነሱ ማውጣት አለ ማውጣት ለግለሰብ መንግስት ያመጣ መምሪያና እውቅና ያገኘን እኛ። ስለዚህ እኛ የመጣን እዚህ አርባ ምንጭ አዞ እርባታ ወይም ነጭ ሳር ቆይተን አይደለም። ሁለተኛ እዚህ ጋር ሽፍታ እየሰራን አይደለም የቆየን። በሰው አጥንት የተንቀሳቀሰኝ የደማኝ የቆሰለበት ለመንግስት ባለውለታ ነው። ማን ምን ፈልጎ ነው እንደዛ አይነት ነገር ያመጣ? ያን ሰውዬ በመምሪያ ነው የገባን። ይሄን በመምሪያ እኛ በቃል ጉባኤ በባለስልጣን ማይተምና ፍርማ በተደገፈ ነው የገባን። አሁንም ቢሆን እኛ ነገር ባለስልጣን በጀመረው እኛ ለመሰጠት ነው የመጣን እንጂ ውጣ የሚለው አማርኛ እኛ አልተቀበልንም፣ አንፈልግም። ይሄን ነገር ማንንም ሰው ማወቅ አለብኝ። ምን ስለፈለገ ነው ውጡ ያለ? በማይበር አካውንት ገንዘቡ ማውጣት ስለከበደ መሆኑ ግልጽ ነው። ማንንም ሰው አይሳትም፣ ሐቁ ነው። እኛ ያለንበት በቲማቲም የተዋገን አይደለም። የሰው አጥንት ተተክተን የመጣን እኛ ያለንበት ለሀገራችን ስምና ዝና ነው። የላከነ መቀበል ካቃተ እኔ መቀበል ስላቃተኝ አሁንም ማባረር ፈልጋለሁ ከሆነ በግልጽ ከወጣ ህግና ህግ ይዳኛል እንጂ እኛ ምን ይፈልገው መሬት ሊሰጥ ነው ጠብቆ ያለ እነ ዶክተር ሚያኪል እነ ማዶ ሚያኪል ባለስልጣኖች አቃለሁ። አንተ ጋርም የተከተለን ጠብቅ ተብለን ነው ከታች መተን ከላይ ወደ ታች ሄዱና እነሱ ጋርም ተነጋገሩ ተብለን መተን ከዚህም ጠብቁ ተብለን ነው መልስ የምንጠብቀው። ከዚህ ውጪ አሁን ደግሞ አይመለከተኝም ትወጣላችሁ የሚል ከሆነ ይሄ ሌላ ፖለቲካ ስለሆነ እኛ በህግና ህግ ነው እንጂ ገንዘቡንም አናወጣም። ገንዘብ በተቆጠበ 2016 ጀምሮ እስካሁን ማይበሩ ጋር ያለበት ሰዓት ጀምሮ መሬት መሰጠት ሲገባ ማን ነው ነው መጀመሪያ ሰነድ ተገናኝቶ ስላለ ባዩ ማን ነው? አሁን ባዩ ከተማ ካንቲባ ላይ አጠቃላይ አራታችንም የአራቱ እንትን ፊርማ እንትን አድርጎ ኋላ ይውጡ የሚባለውን ኋላ የገቡት ይውጡ የሚባለውን አጽድቀናል የሚባለውን ማከ ስጥራ ማከ ነው ለኃላፊው ነገረው። ስለዚህ እንደዚህ ነው አው ሲባል ነው ሰውየም አዲሱ ምንም ችግር የለም። አዲሱ ላይ አዲስ ነው የገባው ምንም አያውቅም። ግን ማከ እንደዚህ ተደርጎ ከተማ ካንቲባ ላይ የተደረገው ነው ሲባል ነው እሺ እንግዲህ ጥሩና ቶሎ አዘጋጁ። እነሱንም እሱ ጋር ነው ደግሞ ኋላ እሱን ጠርቼ ነው ከሱ ጋር የገባሁት። ለአድማሱም ለኔም ሌላ ማይበሮች አሉ። እናንተ ብቻ አይደለም ማት ማይበር እናንተ ብቻ አይደለም። እኛ ግን እንዳይዘገይ የሚባለው ነው። እንዳይዘገይ ብቻ ሳይሆን አሁን እኛ ሰባት ክፍለ ከተማ አምነው ወዶ እኛ መሬት የለም ይውሰድ ብሎ ጸድቆ ደብዳቤ ያዝን እንጂ ከዚህ ውጪ የሚያወጣ ሰው የለም። አይደውላ ኢናና የምንከታተለው ቆይ ከነስማ እኔ ስለሚከታተል ነው የሰማኸው? አዎ ሌላው አይከታተልም ጥሏል። ስለዚህ ሶስት ማይበር እነና አንድ ሶስት ማይበር አለን። ያው ስማ እኔ ሶስት ማይበር አለን እና የምንከታተለው ሶስት ማይበር ነው ከኔ ጋር ያለው ሶስት ማይበር ነው የገባ ነው። ሌላው ሁሉ ችግር ያለባቸው የተባለው ቁጭ ብሏል። አሁን እናንተ ችግር ያለውን ቶሎ ብላችሁ ችግር አንደኛ ደረጃ ላይ ሆነ ሁለተኛ ደረጃ ላይ ሆነ ይሄ እንትን አይልም። ችግር የሌለ ሰዎች ነው ቅድማ የምንወስደው ሲባል ነው እኔ ስለሚከታተል ነው እናንተ እኔ እንዲጠራም ያደረኩት እኔ ነኝ። ይምጡ ችግራቸውን ተጋፍቶ ለኛም ፍትህ የሚሆንበት ነገር ችግር የሌለበት እንከን የሌለበት ነገር ይሁን የሚባለው
እኔ ነኝ እሱን ጥራ። እንግዲህ እናንተ ስልክ እኔ ጋር የለም። ጥራ ያልኩት እኔ ነኝ። እኛ አሁን ምን መሰለህ መምጣቱን መተናል። አንተ መከታተልም ጥሩ ነው። አንተ ብቻ ሳይሆን እኔም እየተመላለስኩ ነው የቆየሁት። ግን የዛን ሰዓት ይሄ ፍሰት የለውም። ሁለተኛ በሰባቱ ክፍለ ከተማ ሲዞር እኛ ያላወጣ መንግስት አሁን መሬቱ ሲደርስ የሚያወጣበት ምክንያት ስለሌለ እኛ ማውጣትም ስለማንችል የእኛ ገንዘብ እንደ ማን ታግለው መሬት ወስዶ ማን ደግሞ መንገድ ተመልሶ የመጣ ሰው ነው የሚመለሰው። ይሄን መንግስት ደግሞ ይሄን ነገር ተለቅ ብሎ አይቶ ለኛ እንደሚመልስ እንደሚሰጥ እርግጠኛ ነኝ። እሱ ላይ ደግሞ እኔ 100 አለቃ ተሸክሜ 17 ዓመት ቆይቼ እዚች 40 ምንጭ እችን መሬት ካላገኘው እንደ ሴት ቁጭ ብዬሽናለሁ። ዛቻ ሳይሆን በህግና ህግ ነው የሚዳኛ፣ በህግ መስመር ነው የሚሄደው። እሱማ ይቻላል። ሁለተኛ የወጣበት ያደራጀ መኬ ነው የሚያወጣ መስመር የሚፈጥር ከሆነ ሰባቱ ክፍለ ከተማ ያጸደቀውን ደብዳቤና ባለስልጣን ፊርማ አለ። እሱ በሰጠው በራሱ ገመድ አሁን እኛ ጋር አንጡ ብሏል። አሁን እነሱ ጋር ገብታችሁ መከ ብቻ ሳይሆን ባልንም ባለስልጣን አሁን እነሱ ጋር ገብታችሁ ምንድነው እሱ ጋር ገብታችሁ እንዴት ነው የሚባለውን ጠይቁ። አሁን እሱ ጋር ግቡና እኛ መተናል። አሁን እኔ የራሳችን ችግር እንዳይፈጠር የሚባለው ነው። አሁን እኔ ያስጠራሁት ሌሎቹም ሰምቶ አንጠራም የዛን ሰዓት የራሳቸውን ይዋጡ የተባለ ማይበር አለ። ግን እኔ የዛን ሰዓት የራሳቸውን ይዋጡ ብሏል። ግን እነሱ ጠርታችሁ አንጡ፣ ሰዎቹን ችግር ያለ ሰዎች ጠርታችሁ አንጡ ሰዎች ያሉ። ስለዚህ አሁን እንትን ማለት ችግር እኮ ለመገናኘት እኮ አራቱንም ማውቁ ብቻ እኮ ነው የፈለጉት። አሁን መጀመሪያ አጣርቶ አይደለ እንደ አጣርተናል። ላይ ከተማ ካንቲፋ ላይ ያኔ አንተ እና እኔ ስንሄድ አጣርተናል፣ ልናጣራ ነው ያመጣ ነው አሉ። ከተማ ካንቲፋ ላይ ገብተናል። ያኔ እሱ አለ። አሁን እኮ ሁሉም መጥቷል። ባለበት ታይም ላይ ይሰጣቸው ተብሎ ካንቲፋው እኮ ማተም ነገራው የኛ ዶክመንት የት ነው ዶክመንቱ? ይወጣ መጀመሪያ ዶክመንቱ በራሱ ጠፍቷል። ጥራዞ ይሄ 16 ጥራዞ ይሄ የለም ላይ ገብቷል። አንድ ላይ ገባን። ጥራዞ የት ነው ጣሉት? እሱን የራሳቸው የሌለ ከሆነ የት ይጥለዋል? እሱ መጠየቅማ አሁን ዛሬ ቀስ ብዬ ፈልጋለሁ ስላለ ነው የዛን ጊዜ የወጣ ነው። ጥራዞሽ የለም። አሁን እንደዚህ አይነቱ ጥራዞች ግድ መኖር ያስፈልጋል። ሁለተኛ ደግሞ ሁሉ መረጃ እሱ አሳርክቦ ካልወጣ ሰውዬ ይጠይቃል። እኛ የሚመለከተው ነገር የለም። እኛ ባለውለታና ባለመብት ነኝ። ስለዚህ መንግስት ያመጣ መምሪያ ነው ገባኔ። ለመምሪያ መንግስት የሚሰጠውን እኛ ያው ቷን የገደለ ሰው ደሙን ያው ሸቶ ነው የሚቀር እንደ ደሙ አይነት ነው ለኛ እንጂ ላክ እንጂ እኛ ሌላ በሰው አጥንት ተኩ እንጂ ያደረጉ ነገር የለኝም። አሁንም ይሄን በዛ ከተባለ መንግስት ያው አሁንም ጣልቃ ገብቶ እኛ እንዲያይ ማድረግ ይችላል። ጋሞዞንም መጀመሪያም ጋሞዞን ግለሰብ ነው እንጂ ጋሞዞን አያስቀራም። ግለሰብ ይሄ ጋሞዞን ሙሉ ለኢትዮጵያ ጀገና ነው የሞላ እንጂ አምባሳደር ነው የሞላ እንጂ አንድ ግለሰብ አይደለም። እኛ አሁን ጋሞዞንን ልናሰራ ልናንቋሽሽ ልናስከብራል እዚህ ጋር መጣን ገባ። ምክንያቱም ከህግ መሰረት ህግን ሰንሰለት አድርገን በህግ ሰንሰለት ብንሄደው እዚህ ጋር ጋሞዞን ተብሎ የሚጠራበት አንዳች ነገር የለም። አይ አንድ እኔ ያልኩት ያለ ግለሰብ ይሄ መጠራት የለም። አይ አንድ እኔ ያልኩት ያለ እሱ ላይ ይሄም እንትኑ ያለበት ሰዓት ላይ እኔ የምናገር ነገር አለ። ለዚህ አቤት ብለን 4 አመት ቆይተናል ብለን ያን በወጣንበት ሰዓት እኮ ነው ነገ ይሰጣቸዋል ኑ ታሰሩ ብሎ ዞን ፖሊስ ጣቢያ ላይ ይዞ ሄዶ በጠመንጃ አስፈራርቶ ሰዎቹን ወዳላ የሚጓዙትን አስፈራርቶ ያጠፋ። አንተ የታሰርኩት ነው አይደል? ታዲያ አንተም ነበርክ አይደል? ከኔ ጋር ነበርክ። ያው አሳስሮ ግማሹን ያሳሰረ ግማሹን የደበደበ እንደዚህ አይነት ውስጥ ገብቶ እኮ ውስጥ ፖሊስ እዛ ቢሮ ላይ እኮ የደበደበ ነበር እኮ። ስለዚህ ስለሆነ እንደዚህ አይነት ነገር አሁን ይሄ በጣም ችግር ስላለ እስቲ ይሄንን የሚፈታበት መንገዱን እንትን እናድርግ። ሲጀመር ውስጥም እንገባለን፣ ውስጥ በካሜራ እንገባለን። እምቢ ካለ ምንም አንጠይቀውም፣ በህግ እንከሳለን። በህግ እንሄዳለን። አንደኛ ይሄው ከነሱ የሰማን አመራር እነሱ አይደሉም ነው። ግን ዳይሬክት ደግሞ አሁን ቆይ አሁን ሌላው ጋር በዛ ብላችሁ ሌላ ጋር እናንተ በዛ ብላችሁ አሁን መጠየቁን አሁን ዝም ብሎ ካሜራ ሳይሆን ጠይቁ። አይ ቆይ እሱ አይደለም። እሱን እንደዚህ ታደርጋላችሁ። አሁን ሁሉም አይበር
ላይ ገብቷል። ከኋላ የመጡት ሁሉም ማህበር ላይ ነው። ወደ 6 ነው ምን ማህበር አጠቃላይ 8 ማህበር ውስጥ ገብቷል። የገባውን እንደዚህ አይነት አሁን ሌሎቹም ቢከታተል ብዙ ችግር ያለ ሰዎች አሉ። የራሱ እንትኑ አጠቃላይ እንደዚህ ያውጣ። አዎ ችግር አይደለም እዚህ ጋር አይነት ነው ችግር ሳይሆን ሙሉ ነገር ተጣርቶ ሙሉ ነገር ለምን ተጠራችሁ? ሙሉ መሬት ምንም ማተር አስመክተን ከክፍለ ከተማ ሙሉ አምጥተን አስረክበን 12ቱ ላይ እዚህ ጋር መጀመሪያ ላይ ያስነበብኩት አለ 12ቱ ላይ የተጨመሩት 4 አባላት ስም 12ቱ ፈርሞ ያጸደቁበት አባሎች 16 እንደሆነ የሚገልጽ ሙሉ ነገር የዚህ ግልባጭ እዛም አለ። አሁን እኮ እኛም አሁን ውስጥ ቢሮ እኮ ገብተን አውርተን አይደል? ማን ነበር ያለው አደራጅ ምንድነው የሚባለው? አሁን እሱ ካለበት መጀመሪያ ካለበት ወርዷል። መቼ ወርዷል? ኃላፊነት ላይ አለ መቼ አለ። ስለዚህ እሱ ሰኞ ይመጣል። ሰኞ ሲመጣ እሱን አውሩ። ለምንድን ነው እሱ እዚህ ጋር እሱ መቼ ነው ጠርቶ ያደራጀው? መጀመሪያ 12ቱ ላይ ይግቡ የተባለው እኛ ተሯርጠን በእሱ አማካኝነት ነው የገባ ነው እውነት ለመናገር ማለት ነው። ግን እዚህ ጋር አሁን ለምንድን ነው አሁን ለ12ቱ ይውሰዱ 4ቱ ይውጡ? 4ቱ ከወጡ ነው ለ12ቱ የሚሰጡ የሚባልበት ምክንያቱን ገብተን ስንጠይቅ ምንም ምላሽ የለውም። አደራጅ ኮሚቴው ሰኞ ይመጣልና ሰኞ መታችሁ ጠይቁ። እንደዛ አይነት ምላሽ ነው የተሰጠን። ስለዚህ ምንድነው አሁን እሱ ራሱን ለማግለል ወደዛኛው መለጠፍ ነው። ስለዚህ እኛ እስከምንሄድበት በህግ አግባብ የትም እንደርሳለን። ምንም ማንም ወዝሮ ማንም አይቀርም። እሱ ማንን ለማስገባት ነው እኛን አስወጥቶ እኛ እኮ እዚህ ጋር ዶክመንት ላይ ችግር አለ የሚባል እኮ ምንም ችግር የለም። ምንም ችግር የለም። ምንም ዶክመንት የሚባል ነገር እቺ ምክንያት ናት፣ ሰበብ ናት። እያንዳንዱን ይዤ እሄዳለሁ። ከፈለገ አዲስ አበባ ጦር ኃይሎች ሰው ሀብት አመራር ይዤ እሄዳለሁ። ይሄ ዶክመንት ምንድነው ብዬ አሳየዋለሁ። እሱ ፍለጋ ይገለጽ። ስለዚህ ያ እስከሆነ ድረስ ደከመ። ያ እስከሆነ ድረስ ኖርማሊ እኛ አሁን ሰኞ ነው፣ ሰኞ እንደዋወላለን፣ ሰኞ እንመጣለን። ችግር የለም። ምክንያቱም የኛ ማህበር ብቻ ነው እዚህ ጋር ያለነው። ኦኬ የትኛው ማህበር ነው? እስኪ 4ቱ ይውጡ። እኛ አይደለንም እኮ እኛ ብቻ አይደለንም የተጨመርነው። ስንት ማህበር አለ? መከላከያ ተደራጀ። 4 እኮ የድሮ ማህበር ላይ 18 ማህበር ነበር። 16 ነው 16 ማህበር ድሮ ቀድሞ ከኛ በፊት የተደራጁት 16 ማህበር ላይ ጦሩ እየመጣ ተሰናብቶ በቦርድ እየወጣ መጥቶ በጣም ጦሩ የበዛ በሄደ ቁጥር እነዚህን ለብቻ ከምናደራጅ ብለው ለብቻ ተደራጁም አሉ። ኖርማሊ ደግሞ በድሮ ላይ 4 ይጨመሩ 16 ይሆኑ ተብሎ አካፍሎ ያስቀመጡት አለ። እኛ እንግዲህ ተካፍለን ነው 4 የገባ ነው እንጂ ሌላው ማህበር ተደውሎ ሳይነገር እኛ ብቻ እኛ ማህበር እዚህ ጋር ለምንድን ነው ተለይቶ? ስለዚህ ይሄ ውስጥ ላይ ሌላ ችግር አለ።